ለማ ጎሶማ ብሌሲንግ ሚኒስትሪ የመስረታ በዓሉን በአለታ ወንዶ ቃለ ሕይወት ቤተክርስቲያን አከበረ። ለማ ጎሶማ ብሌሲንግ ሚኒስትሪ በወንጌል አርበኛ አባት በአቶ ለማ ጎሶማ ልጆች የተቋቋመ አገልግሎት ነው። ይህ አገልግሎት በወንጌል አርበኞች፣ በሚሽነሪዎች እንዲሁም በከፋ ድህነት ውስጥ ለሚገኙ ወገኖች ድጋፍ ማድረግ፣ ማሰልጠን እንዲሁም የወንጌል አገልጋዮችን ማሰማራትን ትኩረት አድርጎ ይሰራል። የሚኒስትሪው መስረታ ፕሮግራም በአለታ ወንዶ ቃለ ሕይወት ቤተክርስቲያን ለ3 ቀናት በቆየ ኮንፈረንስ የተካሄደ ሲሆን በኮንፈረንሱም ፕሮፌሰር ዝናቡ ገብረ ማርያምና መጋቢ ታደለ ነጋሽ ከተጋባዥ ዘማሪያን ጋር አገልግለዋል። የክብር እንግዳ በመሆን በዕለቱ ንግግር ያደረጉት ደግሞ በደቡባዊ ሲዳማ ዞን የወንጌል አማኞች አብያተ ክርስቲያናት ካውንስል ጸሐፊ ቄስ ንጉሴ ኦሮሞ እና የሲዳማ ክልላዊ መንግስት ፕላንና ልማት ቢሮ ኃላፊ ዶክተር አራርሶ ገረሙ ናቸው። ዶክተር አራርሶ ገረመው ተጋባዦችንና የአለታ ወንዶ ቃለ ሕይወት ቤተክርስቲያን መሪዎች፣ ምዕመናን እንዲሁም የሚኒስትሪውን መስራቾች የእንኳን ደስ አላችሁ መልእክታቸውን ካስተላለፉ በኋላም የወንጌል አርበኛ ስለሆኑት ስለ አቶ ለማ ጎሶማ አገልግሎት አጭር ገለጻ አድርገዋል። ይህንን ቀን የቀን አውራ ለማለት ወድጃለሁ። ምክንያት መምህር ለማ በአብርሃም እቅፍ ያሉ ቢሆንም ትላንት የዘሩት የዘር ፍሬ ያፈራ ዘንድ ከአብራካቸው የወጡ ልጆቻቸው የመምህር ለማን ሌጋሲ በማስቀጠል ለሰዎች ጥቅም ለእግዚአብሔር ክብር ይሆን ዘንድ የታሪክ ጥፋት ለማቃናት በሕዝባችን ዘንድ ታላቅ የልማትም ይሁን የወንጌል ተጋድሎ ያደረጉትን ማስታወሻ ይህንን ለማስታወስ ደግሞ ላበሩት አብሪ ሻማ ይህ ቀን ብሩህ እንዲሆን አስችሏል። ትውልዳቸው የተባረከ ይሁን። ሰው የዘራውን ያንኑ ያጭዳልና መርሁን እኛም እንከተል። የጋሽ ለማ ስም ከመቃብር በላይ ነው። በሀገረ ኢትዮጵያ በአጋሮና ባለታ ወንዶ የዘሩት የፍቅር ዘር ሁሉን የሚወድ ልብ፣ ሰው ተጣልቶ ፀሐይ እንዳትጠልቅ የሚያስተምሩ፣ በአምላካቸው ያላቸው ትልቅ እምነት፣ ተስፋና ጽናት፣ የልጆች የአስተዳደግ ጥግ፣ የምክር ማዕድ፣ የደሃ አደጎች ጓደኛ፣ የመበለቶች ጎብኚ፣ የርህራሄ አንጓ፣ የተረሱትን አስታዋሽ፣ የሰላምና የእርቅ ተምሳሌት፣ በጸሎታቸው ጸባዖትን ደጅ አንኳክተው የመጽናናት ጠል እንዲወርድ የሚያደርጉ ጋሽ ለማ በአጭሩ የአባትነት ልክ የመልካምነት ቱምቢ ሆነው ባገለገሉባቸው ጊዜያት ጌታ ፈቅዶና ወዶ በምድር እስካኖራቸው የሰሩት ስራ ያገለገሉት አገልግሎት በብዙዎች ልብ ያለ ይመስለኛል። እኔም እንደ እድል በአለታ ለአገልግሎት መጥቼ እግሬን ያዛርገው የጸለዩልኝ ጸሎት ዛሬም ከክፉ ጋርዶኛል፣ ክፉ ተግባርም እንዳልፈጽም ከልክሎኛል። ሚኒስትሪው አገልግሎቱን በ3 ዋና ዋና ተግባራት ላይ ትኩረት አድርጎ እንደሚሰራ የተናገሩት ደግሞ የሚኒስትሪው ቦርድ ሰብሳቢ የሆኑት አቶ ፍሬው ለማ ናቸው። ለማ ጎሶማ ብሌሲንግ ሚኒስትሪ የተመሰረተበት ዋናው ዓላማው ፒላሮቹ 3 ናቸው። በ3 ፒላር ላይ የተመሰረተ ነው። ዋልታዎቹ በ3 ዋልታዎች ላይ የተመሰረተ ነው። የመጀመሪያው ሚሽነሪዎችን የማሰልጠን የመደገፍና የማሰማራት ስራ የሚሽን አገልግሎት ክፍል ነው ያለው የመጀመሪያው ፒላር። ሁለተኛው ፒላር ደግሞ የተቸገሩ ኑሮ የከበዳቸውን የኑሮ ጫና ያለባቸውን ወገኖች በደጉ ሳምራዊ አገልግሎት ዘርፍ መድረስ ነው። ሶስተኛውና እንደ ዋና ፒላር አድርገን የምንወስደው የወንጌልን አገልግሎት አገልግለው የደከሙ አባቶች፣ በእድሜያቸው መጨረሻ አካባቢ የሚገኙ አባቶች፣ ተረስተው በየቤቱ የሚጠይቃቸውን ያጡ በብቸኝነት የሚኖሩትን ፈልጎ የማግኘት፣ የመጎብኘት፣ የማጽናናት፣ የመደገፍ ከዛም በተጨማሪ ደግሞ
ወደ ጌታ ከመሰብሰባቸው በፊት ምድሪቱንና ህዝቦቿን የጌታን ህዝብ እንዲባርኩ ሁኔታዎችንና እድሎችን ማመቻቸት ነው። በቀጣይ የአባቶች ባርኮት ኮንፈረንስን ጨምሮ የተለያዩ ስልጠናዎች እንደሚካሄዱ የሚኒስትሪው ፕሬዝዳንት አቶ እስጢፋኖስ ለማ ተናግረዋል። መንፈሳዊ አገልግሎት በሰዎች ህይወት ላይ ሁለንተናዊ ላይ የሚሰራው መንፈሳዊ ሁለንተናዊ አገልግሎት እጅግ በጣም ልባችንን ቀስቅሶት በአንድነት ተነስተን ስንጸልይ ነበር የቆየነው። በእርግጥ ስንጸልይ ሐሳቡን በደንብ ስናብራራው ለተወሰኑ ጊዜ ቆይተናል። ግን የእግዚአብሔር ጊዜ ሲሆን በጋራ አሁን በዚህ ባለንበት ጊዜ ላይ እግዚአብሔር እንደዚህ ባለ መልኩ ሚኒስትሪው እንዲመሰረት ራእዩም ወደ አካል መልበስ እንዲመጣ እግዚአብሔር ፍቃድ ሆኗል ማለት ነው። በቀጣይ ይሄ ሚኒስትሪ ካሉት በቀጣይ በሚኒስትሪው የሚሰሩ ከሶስቱ የአገልግሎት ዘርፎች ውስጥ የአባቶች የቡራኬ አገልግሎት በሲዳማ በክልል አቀፍ ደረጃ በዚሁ ስፍራ ላይ ይደረጋል። በዚህም የሲዳማ የእምነት አባቶች ምድሪቱን ትውልዱን እንዲባርኩ ለሀገር ሰላም፣ ለሀገር ልማት፣ ለሀገር እድገት በዚህ ስፍራ ተገኝተው ይጸልያሉ። በምስራቁ የሀገራችን አካባቢዎች 3 የወንጌል አገልጋዮችን በመላክ ከምስረታው መርሃ ግብር አስቀድመው አገልግሎቱን መጀመሩን የሚኒስትሪው የውጭ ግንኙነት ኃላፊ አቶ ሚሳኤል ለማ ነግረውናል። አሁን ለጊዜው 3 ሚሽነሪዎችን ለይተናል። ጌታን የማያውቅ ህዝብ በሚበዛበት በሀገራችን በምስራቁ ክፍል ላይ 3 ሚሽነሪዎችን ለይተን ኮሚትመንት ጀምረናል ማለት ነው። ስለዚህ አንደኛው የወንጌል የሚሽን ስራ ነው። ሁለተኛው ደግሞ የበረከት አገልግሎት ነው። ምድርን መባረክ፣ ትውልድን መባረክ አገልግሎት ነው። ቅድም በተላለፈው በእግዚአብሔር ቃል ላይ ሰምታችሁ ሊሆን ይችላል። አባታችን ይህንን የሲዳማ ምድርን ወክሎ አገር አቀፍ የተለያዩ የጸሎት ፕሮግራማት ላይ ይሳተፍ ነበረ። በሚሄድበት ቦታ ሁሉ ከምድሪቱ የበቀሉ ዘሮችን ይዞ ይሄድና ይጸልይ ነበር። ለዝናብ ይጸልያል፣ ዝናብ ሲበዛ እንዲቆም ይጸልያል፣ ለለምላሜ ይጸልያል፣ ለፍሬ ይጸልያል፣ ለበረከት ይጸልያል። ስለዚህ ይሄኛውን አገልግሎት በተለይ በወንጌል አገልግሎት ለረጅም ዘመን አገልግለው ህይወታቸው መጨረሻ ምዕራፍ ላይ የሚገኙ አባቶች ወደ ጌታ ከመሰብሰባቸው በፊት ትውልዱ እድሉን እንዲጠቀም እነዚህ ሰዎች ምድሪቱን እንዲባርኩ ፕላትፎርም ለመፍጠር ነው። ስለዚህ ሁለተኛው አላማችን ይሄ ነው። ሶስተኛውና የመጨረሻው አባታችን በህይወት በነበረበት ጊዜ ካለው ከመምህር ገቢው ላይ ይቆረሳል፣ ሼርም በማድረግ ያምናል። በተለይ የሱ ወዳጆች በሰው የሚረሱ መበለቶች፣ ደሃደግ የምንላቸው ምስኪኖች በሰው አይን የማይገቡትን ፈልጎ አሳዶ የመርዳት ልምድ ነበረውና እኛም ይህንን አገልግሎት ደጉ ሳምራዊ ብለን በተለያየ ችግር ውስጥ የሚገኙ ወንድሞቻችን እህቶቻችንን በአጥር ሳይወሰን ማለት ነው እዚህ በክርስትና አጥር ውስጥ ሳይወሰን ለማገልገል ኦሬዲ ዝግጅታችንን ጀምረናል ማለት ነው። በአጠቃላይ ያለው ነገር ይሄንን ይመስላል። በመጨረሻም ከአገልግሎቱ ጎን ለቆሙ ግለሰቦችና አገልጋዮች የማበረታቻ ወረቀት በመስጠት የምስረታ መርሃ ግብሩም ተጠናቋል።